ሰላም ሰላም፣ እንዴት ናችሁ? ሰላም ነው? ሰላማችሁ ብዝት ይበል በያላችሁበት፣ ከሀገርም ከሀገር ውጭም ከሀገር ውስጥም ላላችሁ እንዴት ነው? ሁሉ ሰላም፣ ሁሉ ጤና፣ ሁሉ አማን? ከኔ ጋር ሁሉ አማን ነው። ምን ልላችሁ ነበረ? አንድ ጥያቄ ነበረኝ። ጥያቄ ምን መሰላችሁ? እኔ የምለው እንደ እናንተ ጥያቄ እናንተ ጋር ሊኖር ይችላል፣ በአእምሯችሁ ሊመላለስ ይችላል። ከኢትዮጵያ እንሰራለን እዚህ ያው የሆነ ሰው ከኢትዮጵያ ብር ቸገረን ብሎ በስልክም በኢሞም በምንም ይደውላቸዋል፣ ቮይስ ያስቀምጣል፣ በቴክስት ጠይቃቸዋል። በቃ ያ ብር እጁ እስከሚገባ ድረስ እንቅልፍ ይነሳቸዋል። እናንተ ሊኖራችሁም ይችላል፣ ያ ብር ላይኖራችሁም ይችላል። እሱን እናንተና እግዚአብሔር ነው የሚያውቀው። ከዛ እናንተ ባይኖራችሁም ተበድራችሁ ምንም ብላችሁ ከዛም ብላችሁ ያንን ብር ትልቃላችሁ። ልክ ብሩ መላኩን ከተናገራችሁ በኋላ ያ ሰው መልስ የለም ስላችሁ በቃ ብሩን ተቀብያለሁም የለም፣ በቃ ምንም የለም። ብሩ ደረሰ። ከዛ በቃ ያ በቮይስም በኮሊንግም በምንም ሲያጨናንቃችሁ የነበረ ከዛ በቃ ድምፁ ይጠፋል። ግን ለምን? ምክንያቱ ምንድነው? ለምን? ብሩ ከመላኩ በፊት እንደዛ ሲያስጨንቃችሁ የነበረ ወይ እናንተ ኪሳችሁ ውስጥ የለም እኮ፣ ወይ ተበድራችሁ ይሆናል እኮ፣ ወይ የሆነ ነገር በቃ። ምክንያቱም የኢትዮጵያ ሰው እንደዚህ ቸገረኝ ስል እንደኔ ከሆናችሁ በጣም ይጨንቃል። ይሄ ያንን ብር እስከሚልክላችሁ ድረስ ይጨንቀኛል። እውነቴን ነው፣ እንቅልፍ አይወስደኝም። ምክንያቱም ከባድ ነው። እንደዚህ ቸግሮኛል፣ እንደዚህ ብር ፈልጌ እንደዚህ ሆኜ ስሏችሁ ይጨንቃችኋል። ስለዚህ ያንን ብር እንዴት አድርጋችሁ ከየት አምጥታችሁ በቃ ብዙ ነገር ሆናችሁ ይሆናል ያንን ብር የላካችሁት እናንተ። ግን ያ ብር እጃችሁ ከደረሰ በኋላ ቢያንስ እኮ ደርሶኛል፣ በቃ ወስጃለሁ፣ ተቀብያለሁ፣ ቴንኪው ይቅር፣ ያው ግዴታ አይደለም። ምክንያቱም ወደን ፈቅደን ነው ያንን ብር የምንልከው አይደል እንዴ? ግን ለምንድን ነው? እኔ ብቻ ነኝ ወይስ እናንተም እንደዚህ አይነት አጋጥሟቸዋል? እኛ እኮ እዚህ ጋር ስንሰራ እኮ እያመመን እንኳን አለን። ከዛ ስንደውል እንኳን እኮ ቤተሰብ ጋር እያመመን ህመማችንን ደብቀን፣ ቁስላችንን ደብቀን፣ ብዙ ነገራችንን ደብቀን